ኑ ግዙ፣ ያሻዎትን በቀላሉ የሚሸምቱበት። ሰላም። በመቀጠል የምናየው እንዴት ወደ ሻጮች ዳሽቦርድ ሎጊን እንደምናደርግና ለመጀመሪያ ጊዜ ሱቃችንን ሴትአፕ እንዴት እንደምናዘጋጅ ይሆናል። ሁልጊዜም እንደምንለው ኑ ግዙ በተለይ ለሻጮች ሰፊ የሆነ ሲስተም አብሮ ስለሚያቀርብ ባለሱቆች በላፕቶፖቻቸው ቢጠቀሙ ይበረታታል። ሎጊን ለማድረግ nuguzu.comን እንደከፈትን በስተቀኝ በኩል ከላይ አካውንት የሚለውን እንጫናለን። የሳይን ኦፕሽኖችን የያዘ አማራጭ ይመጣልናል። ለምሳሌ እኔ ሳይን ኢን ዊዝ ኢሜል የሚለውን እመርጥና ቀጥሎ የሚመጣልኝን ፎርም የኢሜል አድራሻዬንና ፓስወርድ አስገባና ሎጊን የሚለውን በተን እጫናለሁ። አካውንቴን በትክክል ካስገባው በኋላ አሁንም በቀኝ በኩል ሃይ የሚል ያለበት የዩዘር አይከን ስጫን እንደ ዳሽቦርድ፣ ሴልስ፣ ሾፕ ኢንቨንተሪ፣ ማይ አካውንት እና ሎጋውት አማራጮችን ያመጣልኛል። ለአሁኑ ዳሽቦርድ የሚለውን ልጫን። የሻጮች ዳሽቦርድ ከበርካታ አማራጮች ጋር ይመጣልኛል። በግራ በኩል የሚገኘው የሜኑ ምርጫዎች ሾፕ የሚለውን በመቀጠልም ማኔጅ ሾፕ የሚለውን እጫናለሁ። ማኔጅ ሾፕ በአጠቃላይ የሱቁን መረጃ የምመዘግብበት ነው። አይዴንቲፋየር የሚለው ላይ የሱቃችንን ስም ይኸውም ቀድሞ በሌሎች ያልተመዘገበ መሆን አለበት። SEO ፍሬንድሊ URL ደግሞ የኑጉዙ አድራሻችን ነው። nuguzu.com/ የሱቃችን ስም። ይህንን አድራሻ ለሌሎች በማጋራት ኑጉዙ ላይ ሲገኙ በቀጥታ ወደ ራሳችን ሱቅ እንዲገቡ ማድረግ ይቻላል። በዚሁ አድራሻ QR ኮድ በማዘጋጀት ስካን ሲደረግ በቀጥታ ወደ ሱቃችን እንዲታይ ማድረግም እንችላለን። በተጨማሪ ስልክ ቁጥርና አድራሻ እንዲሁም ቲን ነምበርና አስፈላጊ መረጃዎችን እንመዘግብና ሴቭ ቼንጀስ የሚለውን በተን እንጫናለን። ይህንኑ መረጃ በተለያዩ ቋንቋዎችም መመዝገብ እንችላለን። በአማርኛና በኦሮምኛ ቋንቋዎች እንዲሁም ለወደፊቱ የሚካተቱ በርካታ ቋንቋዎችን መረጃዎችን መመዝገብ ይቻላል። ደንበኞች ከሱቅ የገዙትን ዕቃ መተው መውሰድ ቢፈልጉ የመውሰጃ አድራሻ ወይም ፒክአፕ አድሬስ እንዲሁም ተመላሽ የሆኑ ዕቃዎች የሚመለሱበት አድራሻ ሪተርን አድሬስ መመዝገብ ይኖርቦታል። ይህንንም ፎርሙ ላይ በተጠቀሰው መሰረት መሙላት ይኖርብናል። በተለይ ፒክአፕ አድሬስን ሞላ ሱቁ ክፍት የሚሆንበትን ቀናቶችና ሰዓቶች መመዝገብ ይኖርብናል። በመቀጠል ሚዲያ እናስገባለን። ይህ የሱቃችን የማስታወቂያ ባነሮችና የሱቁን ሎጎ የምናስገባበት ነው። ባነሩን ለዴስክቶፕ፣ አይፓድ እና ሞባይል አማራጮች ማስገባት አለብን። ለሁሉም አይነት ባነሮች የሚሆኑ ዳይሜንሽን ወይም ሳይዝ አብሮ ተገልጿል። ለሱቃችን ኮሌክሽኖችን መመዝገብ እንችላለን። በተጨማሪ የሱቁን የሶሻል ሚዲያ መረጃ መመዝገብ እንችላለን። እስኪ አሁን ደግሞ ሱቃችንን ከመዘገብን በኋላ ምን እንደሚመስል እንደ ጎብኚ ሆነን እንመልከት። በመቀጠል እንዴት ምርቶቻችንን እንደምንመዘግብ እናያለን። በቀጣዩ ክፍል እስከምንገናኝ ደህና ቆዩኝ።